ሰላም ቤተሰብ እንዴት ናችሁ? ዛሬ የምናየው ከዚህ ጋር የምታዩቸው ሎንግ ባውል እና ሾርት ባውል ወይም ደግሞ ሾርት ድምፅና አጭር ድምፅና ረጅም ድምፅ የሚያወጡ ፊደላቶችን ነው የምናየው። ከዚህ ጋር እንደምታዩት ኤ የምትባለዋን ይዤላችሁ መጥቻለሁ ዛሬ። እዚህ ጋር ኤ ሾርት ስትሆን እና ኤ ሎንግ ስትሆን ነው የምናየው ማለት ነው። ኤ ሾርት እና ኤ ሎንግ ስትሆን ማለት ነው። ሎንግ ባውል ረጅም ድምፅና አጭር ድምፅ ሲኖራት ኤ እንዴት ትነበባለች የሚለውን አብረን የምናይ ይሆናል ማለት ነው። አሁን ከዚህ ጋር ኤ የምታዩት ኤ የምትባለዋ ምን ያላት ድምፅ ያላት ሾርት ሳውንድ አላት ማለት ነው። ሾርት ሳውንድ አላት። ያ ሾርት ሳውንድ ሲኖራት ምን ተብላት ድምፅ ሲኖራት እንዴት ነው የምትነበበው? አ ነው ተብላ የምትነበባች ነው። እንግዲህ ይሄኛው ም አ ም አ ማት። ይሄኛው ም ይሄው አ ም አ ማት። እዚህ ላይ ደግሞ አሁንም ፕ አ ት ፓት ፕ አ ት ፓት። እዚህ ጋርም ት አ ፕ ት አ ፕ ታፕ። እዚህ ጋር የምታዩት እንግዲህ ኤ ምን አይነት ድምፅ ይሆናል? አ የሚል ድምፅ ይሆናል። አ አ አ። ስለዚህ ም አ ት ብለናል ማለት ነው። እዚህ ጋር ደግሞ አሁንም ክ አ ካፕ ህ አ ት ህ አ ት ሃት። ላይክ ዚስ እንደዚህ ነው የምታነቡት ማለት ነው። ስለዚህ አሁን ታነቡት ማት ፓት ታፕ ካፕ ሃት ትላላችሁ ማለት ነው። ከዛ ግን ከዚህ ጋር ግን ስትመጣ ምንድነው የምትሆነው? ቀጣይ እቺ ድምጿ የምትኖረው ኤቢሲዲ ባልነው ድምፅ ነው የምትመጣው ማለት ነው። ያ ማለት ኤቢሲዲ ያልነው ድምፁ ምንድነው? እቺ ኤ ናት አይደል? እቺ ኤ ናት። እንደ አ ሳይሆን የምትነበበው እንደ ኤ ነው። ከማን ጋር? ከመሃላቸው ላይ ሌላ ኮንሶናንት የተባለ ፊደል ከገባባቸው ማለት ነው። ለምሳሌ ኮንሶናንት ቫውሎቹ መጀመሪያ ልንገራችሁ። ቫውሎቹ ኤም ኤ ኢ አይ ኦ ዩ እነዚህ ምን ይባላሉ? ቫውል እንላቸዋለን። ቫውል ሌተር እንላቸዋለን። ስለዚህ ከነዚህ መሃል እቺና እቺ መጥተዋል። ከእቺና እቺ መሃል እነዚህ ፊደላት ውጭ ሌላ ፊደል ከገባባቸው መሃላቸው ላይ ከገባ ላይ ድምጽ ይኖራታል። እቺ የዚህን ድምጽ የመጀመሪያው ኤ የሚል ድምጽ ታወጣለች ማለት ነው። ኤ ቢ ሲ ዲ ያልነውን ኤ የሚል ድምጽ ታወጣለች ማለት ነው። ብዙውን ጊዜ እቺ ኢ መጨረሻ ላይ ስትመጣ አትነበብም ማለት ነው። ያ ማለት እቺ አትነበብም፣ እቺኛቱ ግን ኤ ተብላ ትነበባለች ማለት ነው። ያ ማለት ሁለቶችን ባንድ ላይ አድርጋችሁ ኤ ብላችሁ ታነቡታላችሁ ማለት ነው። ስለዚህ አሁን ይሄኛውን ም ኤ ኢ ሜት ፕ ኤ ፔት ት ኤ ቴፕ ክ ኤ ኬፕ ክ ኤ ሄት። አያችሁ አሁን ከዚህ ጋር እንደምታዩት ምንድነው እዚህ ጋር በዋናነት ከዚህ ጋር እንደምታዩት ሾርት ተጥፈዋል። ዛሬ ደግሞ ሎንግ በሎንግ ጽፈናቸዋል ማለት ነው። አሁን አናባባቸውን በደንብ እዩ። ያኛውን የኤቢሲዲ የሚለውን ኤ ተብሎ ነው የሚነበብ ማለት ነው። ኤ ብለን ነው የምናነበው። እኛው ግን አ ብለን ነው የምናነበው ማለት ነው። እንግዲህ እኛው አሁን እዚህ ጋር ም አ ት ማት ም ኤ ት ሜት። አያችሁት? እዚህ ጋር አ ነው ያለኛውን፣ እዚህ ጋር ግን ኤ ነው ያለው። ስለዚህ እኛው ማት ይላል፣ እኛው ደግሞ ሜት። እዚህ ጋር ትርጉማቸው አሁን እዚህ ጋር ትርጉማቸውን ስናይ ማለት ነው። ትርጉማቸው እዚህ ጋር አሁን ላይ እንዲያነጻጽር እናያቸው። ለምሳሌ ይሄኛውና ይሄኛውን እያነጻጽር እንየው። ሾርት እና ሎንግ ሲሆን እንግዲህ እኛት እንዳልኳችሁ ኤ የሚል ድምጽ ይኖራታል። ኤ የሚል ድምጽ ይኖራታል። ይሄኛው ደግሞ አ የሚል ድምጽ ይኖረዋል ማለት ነው። አ የአራተኛው አ ማለት ነው። አ የሚል ድምጽ ይኖረዋል እዚህ ላይ ማለት ነው። ስለዚህ ይሄኛው አናባቢ ስለሆኑ እነዚህኞች ይሄኛውን ወደ አራተኛ ፊደል ይቀይሩታል ማለት ነው። ይሄኛውም ኤ አናባቢ ስለሆነች ይሄኛቱ ኤ ስለሆነች ይሄኛው ም የነበረውን ወደ አምስተኛ ይቀይራል ማለት ነው።
ይሄኛውም ልክ የፐዘር አምስተኛ ይሆናል። ይሄኛውም ልክ እንደዛ። ይሄኛውም እዚህ ጋር እንደምታዩት እንደዚህ ይቀያየራል ማለት ነው። ለምን? ምክንያቱም እነዚህኞች ቫውል ማለት የሚያናብብ ነው። ቫውል ቅድም የጻፍኩላችሁ እዚህ ጋር ኤ ብዬ ጻፍኩላችሁ፣ ኤ እና ኢ ብዬ ጻፍኩላችሁ፣ አይ ዩ ኦ እነዚህ ጻፍኩላችሁ። እነዚህ እንትኖች ምናቸው? አናባቢ ናቸው። እነዚህ ምን እንደሚያናብቡት ይህኛውን ኮንሶናንቱን እንዲነበብ ያደርጋሉ ማለት ነው። ስለዚህ ከዚህ ጋር ያለው ቃል ምንድነው? ኤ ስለሆነ ይህኛው ወደ አምስተኛ ፊደል ይቀየራል ማለት ነው። ሜ ይሆናል ማለት ነው። ይህኛው ግን አ ስለሆነ ይህኛው ወደ አራተኛ ነው የሚቀየር ማለት ነው። ስለዚህ ትርጉማቸውንም አናባቸውም እንዲሁ ማለት ነው አብረን። እሺ የመጀመሪያው ይህኛው ም አ ት ማት ማት ማለት ምንጣፍ ነው። ምንጣፍ ማለት ነው። ይህ መረገጫ ምንጣፉ ማለት በእግር የምንረግጠው እሱ ማት ይባላል። እዚህ ጋር ደግሞ ም ኤ ት ሜት 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 ማለት ደግሞ ጓደኛ እንደማለት ነው። ጓደኛው ማለት ነው። እሺ ከዛኛው ደግሞ ፕ አ ት ፓት ፓት። ይሄ ደግሞ ፓት ማለት ደግሞ የሆነ ጓደኛ እንደ እንትን ነካ ነካ ማድረግ ወይም መታ መታ ማድረግ የፍቅር ማለት ነው። ነካ ነካ መታ መታ ማድረግ ፓት ይባላል ማለት ነው። እሺ እዚህ ጋር ደግሞ ፕ ኤ ት ፕ ኤ ት ፔት 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 ማለት ደግሞ የራስ አክሊል አለ አይደል? የራስ አክሊል እሱ ማለት ነው ፔት። ኦኬ ከዛ እዚህ ጋር ስትመጡ ደግሞ ት አ ታፕ ታፕ ይላል። ታፕ ማለት ደግሞ የውሃ ቧንቧ ማለት ነው። እኛው ደግሞ ት ኤ ት ኤ ቴፕ ቴፕ ማለት ደግሞ ፕላስተር ፕላስተር ማለት ነው። ቴፕ ማለት ክ አ ካፕ ካፕ ማለት ቆብ ይሆናል። ክ ኤ ኬፕ ክ ኤ ፕ ኬፕ ኬፕ ማለት ደግሞ ካባ ካባ ማለት ነው። ህ አ ት ህ አ ት ሃት 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 ማለት ባርኔጣ ማለት ነው። እሺ ይሄኛው ደግሞ ህ ኤ ት ህ ኤ ት ሄት ሄት ማለት ደግሞ ጥላቻ መጥላት ማለት ነው። ስለዚህ እነዚህን በደንብ ለዩዋቸው። እነዚህን ከያዛችሁ ቀጣዩ ደግሞ አሁንም ሌላ ቪዲዮ እመጣለሁ። እስኪ ስለተከታተላችሁ ከልብ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። የነገ ሰው ይበለን። ቸር ቆዩ።